አንድ ማረሳው ባለሀብት ምን አለ መሰለሽ እኔ አለ ተቀጥሬ የምሰራው ባንክ ላይ ነበረ እና ደሞዜ 7000-8000 ነበረ እና ሁሉ ጊዜ ከስራዬ እንደመጣው የሰፈሬ ሄድና ከጓደኞቼ ጋር የምናመሽበት ቤት አለ እንደዚህ ድራፍት ምናምን እየጠጣን እናመሻለን። አባቴ ይሄ ነገር በጣም ሲደጋገም ደስ አላለው። እስኪ ቢያንስ ከሰፈር ቀበሌ ወር ከሰፈር መጠጥ ቤት ውጣና እንደው የተሻለ ቦታ ሂድና ጠጣ አንድ ወር ከዛ በኋላ ለውጡን ታየዋለህ። ከዛ ብር መደብኩኛል። ከዚህ በኋላ አንድ ትልቅ ሆቴል ነው ስሙ መጥቀስ አይጠበቅብንም። ትልቅ ኮከብ ሆቴል ነው። እዛ ሄዶ መጠጣት ይጀምራል። ደን እዛ ሲጠጣ እዛ በድራፍት የሚጠጣበት ሜቢ 10 እጥፍ ምናምን ይሆናል ለአንድ ቢራ የሚከፍለው። እሷን ከፍሎ የታክሲ መልሱን ይዞ ለምሳሌ 50 ብር ቢከፍል 45 ብር ቢሆን 5 ብሯን መልስ ተቀብሎ የታክሲውን እንትን ብሎ ነው የሚሄደው። እዛ የሚሄደው አባቱ ቃል ስላስገባው ነው። ለአንድ ወር ብቻ ሞክረው እዛ ቦታ ውለህ ብሎት ማለት ነው። ደን ምን ተፈጠረ? ይሄ ሰውዬ ይሄዳል፣ እዛ ትልቅ ሆቴል ይገባል፣ አንድ ቢራ ያዛል። ከስራ እንደወጣ ማለት ቦርሳው ነው። እዛ በኋላ ያመጣል። ያቺን ቢራ ልክ እንደጨረሰ 50 ብር ይሰጣል። 5 ብር መልሱን ቲፕ እንኳን አይሰጥም። ይዞ ላጥ ይላል በታክሲ ወደ ቤቱ። ከዛ በሳምንቱ ከሰዎች ጋር በአይን መግባባት ጀመረ። እዛ ካሉ ሰዎች ጋር አንዱ ሰውዬ መጣና ልቀላቀልህ ምናምን ብሎት አብሮ መጠጣት ጀመረ ማለት ነው። እና እሱ ያቺን ቢራ እስኪጨርስ ነው የሚቆየው እንጂ ይወጣል ባይዘው። ደን ምን ተፈጠረ? ይሄ ሰውዬ እያወራው እኔ እኮ እንደዛ ነው የምሰራው ምናምን እየተባባሉ ልክ ቢራው ሲጨርስ በቃ መሄድ አለብኝ አለ። ኦኬ እሺ በቃ እኔ እከፍላለሁ ሄድ በቃ አለ። ኖ ይሄን ማን ነው የምከፍለው? የያዘው 50 ብር ነው እግዚአብሔር ያሳይሽ። ከዛ ይሄ ሰውዬ ኖ ችግር የለም እኔ ዛሬ ልከፍል ኖ እኔ የምከፍለው የራሴን እከፍላለሁ አንተ የራስህን ክፈል ብሎ 50 ብር አወጣና 5 ብሩን ተቀብሎ ሄደ። ሰውዬው በጣም ነው የገረመው የተቀላቀለው ሰውዬ ማለት ነው። ከዛ በማግስቱ ሲመጣ መጣና ተቀላቀለውና አንተ በጣም ነው የገረምከኝ፣ ትላንት ያደረግከውን ነገር ሳስበው ነው ያደረኩት። ድሮ አብረውኝ የሚሰሩ ፈረንጆች እንዳንተ ነው የሚያስቡት። እንደዛ ዝቅ ያለ ስራ እያሰሩኝ ምሳ ጋብዘውኝ አያውቁም። አንተም ለራስህ ክፈል እኛም ለራሳችን እንክፈል ነው የሚሉት። እና አስተሳሰብ ስልጡን ሆኖብኝና ምንድነው የምትሰራው እስኪ ያለህበትን ሁኔታ ነገረኝ ብሎ ኢንተረስት ሆኖ ማውራት ጀመረ። ለካይ ሰው የሚሰራው ትልልቅ ጨረታዎችን ምናምን እያሸነፈ ከውጭ ዕቃ እያስገባ ለመንግስት መስሪያ ቤት ለግለሰቦች ምናምን መሸጥ ነው። እና እርስ በርስ ስለስራቸው ማውራት ጀመሩ። እና ይህ ሰውዬ ጨረታዎችን ለመንግስት መስሪያ ቤት ለግለሰቦች ምናምን እንዲህ ማስረከብ አይነት ከውጭ ዕቃ ማስመጣት ኢምፖርት ኤክስፖርት ላይ ነው የሚሰራው። ለምን የሆነች ስራ አለች እንደዚህ ለምን አታግዘኝም በሚል ወዳጅ ያደርገዋል ማለት ነው እሱ ስራ ውስጥ። ከዛ ሙሉ ለሙሉ ኮምፕሊትሊ ድሮ ይሰራበት የነበረውን ስራ አቁሞ ከዚህ ሰውዬ ጋር መስራት ጀመረ። እና ምን አለ መሰለሽ አሁን እኔ እውነት ለመናገር በቢሊየንስ ኦር እንደዛ አይነት ጨረታዎች ነው የምሰራው አሁን በዚህ ሰዓት የደረስኩበት ደረጃ አለ። የገባኝ ፖይንት የሰው ልጅ የሚቀይረው የመጀመሪያው ነገር ውሎ ነው አለ። ውሎ ማተር ያደርጋል። እዛ ድራፍት እየጠጣው ብውል ኖሮ የምናወራውም ሀሳብ ከሆነች ነገር የዘለለች አትሆንም። ስለዚህ አልለወጥም። ለካንዳንድ ጊዜ ሰዎች በዙሪያሽ ያሉትን 5 ሰዎች ትመስያለሽ ይላል ጅምሮ። የ5 ሰዎች አቬሬጅ ነን ይባላል። ከ5 ሰነፎች ጋር ከዋልሽ 6ኛው ሰነፍ ነሽ። ከ5 ጎበዞች ጋር ከዋልሽ 6ኛው ጎበዝ ነሽ። ከ5 ሚሊዮነሮች ጋር ከዋልሽ የጊዜ ጉዳይ ነው በእነሱ ማሰብ በእነሱ ኔትወርክ የሆነ ሰዓት ላይ አንቺም ያን ሚሊዮን ታፕ ማድረግሽ አይቀር ወይም ሚሊዮነር መሆንሽ አይቀር።